ይስጥልኝ አድማጭ ተመልካቾች እንደምን አላችሁ? የዕለቱን መረጃ ወደ እናንተ እናቀርባለን። ከገዳ ግሎባል ሚዲያ ጌታሁን አበበ ነኝ። በ2017 ዓ.ም የጥምቀት በዓል አከባበር ወቅት የቃል ኪዳኑን ታቦትና የእምነቱን ስርዓት የሚያቃልል ተንቀሳቃሽ ምስል ቪዲዮ በማህበራዊ ሚዲያ ሲያሰራጩ የነበሩ ግለሰቦች በ1 ዓመት እስራት መቀጣታቸው ተሰማ። የቁጫ ወረዳ ፍርድ ቤት ውሳኔውን ያስተላለፈው በጋሞና አካባቢው ዞኖች ሀገረ ስብከት ቁጫ ወረዳ የጋራ ቀበሌ ውስጥ በተፈጸመው ድርጊት ተከትሎ ነው። ሕዝቅኤል ማጫና መርዶኪዮስ ማጫ የተባሉ እነዚህ ሁለት ተከሳሾች በቲክቶክ አማካኝነት የሃይማኖት ሰላምና እምነትን ተከታዮችን ስሜት የሚነካ ምስል በማሰራጨታቸው በሰውና ሰነድ ማስረጃ ተረጋግጧል። ፍርድ ቤቱ ተከሳሾቹ የቀረበባቸውን ክስ መከላከል ባለመቻላቸው በ1997 የወጣውን የፌዴራል ወንጀል ሕግ አንቀጽ 492 ህዝባር ለ መሰረት ጥፋተኛ በመባል የቅጣት ውሳኔው ተላልፏል። የጋሞና አካባቢው ዞኖች ሀገረ ስብከት በጉዳዩ ላይ በሰጡት መግለጫ ቤተክርስቲያን በይቅርታና የሰላም ተምሳሌ ብትሆንም እንዲያሉ ጸያፍ ድርጊቶችን በህግ አግባብ ተገቢውን ምላሽ እንዲያገኙ ከሚመለከታቸው አካላት ጋር በቅንጅት እየሰራ መሆኑን ገልጿል። ይህ ፍርድ ውሳኔ መሰል ድርጊቶች ለሚፈጽሙ አካላትም ትልቅ ትምህርት እንደሚሆን ታምኖበታል ይላል መረጃው። እኔ ልነግራችሁ የምፈልገው የኦርቶዶክስ ቤተክርስቲያን ለኛ ለኢትዮጵያውያን ክብራችን ናት። ወደ ውጭ መረጃ ስናልፍ በኢራን ላይ የተካሄደ የሚገኘው ወታደራዊ ዘመቻ ቀስ በቀስ እየቀነሰ እንደሚሄድ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ፍንጭ ሰጥተዋል። ፕሬዝዳንቱ ዛሬ ምሽት ላይ በሰጡት መግለጫ አሜሪካ የኢራንን የውጊያ አቅም በማዳከም ጦርነቱን ለማጠናቀቅ ማቀዷን ነው የገለጹት። አሜሪካ ዓላማዋን ለማሳካት ጫፍ ደርሳለች ያሉት ፕሬዝዳንት ትራምፕ ሀገራቸው በኢራን ላይ የምታካሄደውን ዘመቻ ቀስ በቀስ ትቀንሳለች፣ ነገር ግን አሜሪካ ዘመቻውን ስታካሄድ ሌሎች በሆርሙዝ ሰርጥ በኩል የሚጠቀሙ ሀገራት የመስመሩን ደህንነት በማስጠበቅ በኩል ያላቸውን ኃላፊነት መወጣት እንዳለባቸው ነው ያስገነዘቡት። አሜሪካ ወደ ኢራን የምድር ጦር ለማሰማራት የሚያስችል ዝርዝር እቅድ ያወጣች ሲሆን ሀገራቸው የተኩስ አቁም ስምምነት ማድረግን ፍላጎት እንደሌላቸው ነው የጠቆሙት። ጦርነቱ በዓለም የነዳጅ ገበያ ላይ እያስከተለ ያለውን ጫና ለመቀነስ አሜሪካ በኢራን ነዳጅ ግብይት ላይ ጥላው የነበረውን ማዕቀብ በጊዜያዊነት ማንሳቷንም ይፋ አድርገዋል። ሶስተኛ ሳምንቱን በያዘው ጦርነት እስራኤል ትናንት ምሽት በቴህራንና በሊባኖስ በርካታ ሚሳኤል ጥቃቶችን መፈጸሟን ቢቢሲ ዘግቧል። በተመሳሳይ በሊባኖስ የሚንቀሳቀሰው የተቃውሞ ቡድን ሂዝቦላ በወሰደው የአጸፋ ጥቃት በሰሜናዊ እስራኤል በሚገኘው የፋይን ጦር ሰፈር ላይ ጥቃት መፈጸሙን የፕሬስ ቲቪ ዘገባ ያመለክታል። ከገዳ ግሎባል ሚዲያ ጌታሁን አበበ ነበር።